ሰላም እንዴት ናችሁ? ዛሬ የማሳያችሁ የፊት ምርጥ ስክራብ ነው። ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ ቤተሰብ ሁኑ። የበፊቱ ቻናል ተዘግቶብኝ አዲስ ከፍቼ ነው እና ሰብስክራይብ ሳታደርጉ እንዳታልፉ። ይሄ ኦሊቬራ ነው። በጣም ለፊት ተስማሚ። በነገራችን ላይ እኔ ያልተጠቀምኩት ነገር ምንም አይነት ነገር ፖስት አላደርግላችሁም። ተጠቅሜ የጠቀመኝን ነው የምፖስትላችሁ። በተለይ ፊታችሁ ወዝ የሌለው ደረቅ የሆነ ልጆች ይህንን ብትጠቀሙ ፊታችሁ ልስላሴ ይሰጠዋል። አሁን ለምሳሌ የኔ ፊት በተፈጥሮ ደረቅ ነው፣ ወዝም የለውም፣ ለስላሳም አይደለም እና ይህንን በሳምንት 3 ነው የምጠቀመው። ይሄ ፊታችሁ ላይ ይሄ ነጠብጣብ ጥቁር ካለው በጣም ነው ጽድት የሚያደርግላችሁ። ሬት ነው፣ በዛ ላይ ኬሚካል የለውም። እኔ ማቆየው 20 ደቂቃ ነው፣ ግን እናንተ 10 ደቂቃ ማቆየት ትችላላችሁ፣ 30 ደቂቃ ማቆየት ትችላላችሁ። ተቀብታችሁ ስራ መስራት ትችላላችሁ። ምንም አይነት ኬሚካል ስለሌለው ፊታችንን አይጎዳውም ማለት ነው። ሁሉንም እንደዚህ ካዳረስኩት በኋላ በነገራችን ላይ ይሄ ስክራብ ማለት ነው ለፊት ብቻ አይደለም የምንጠቀመው፣ ለገላችን ራሱ መጠቀም እንችላለን። ለምሳሌ ሻወር ወስደን ከታጠብን ገላችን ከጸዳ በኋላ ትንሽ ማለት ተቀብተን ሙሉ ገላችን ተቀብተን ትንሽ ደቂቃ ማቆየት፣ ከዛ በንጹህ ውሃ ለቅለቅ ማለት እንችላለን። የገላችን ለስላሴ እንዴት እንደሆነ ብታዩ ሞክሩት። እዩት፣ እጄ ራሱ እንዴት እንዳሳመረው። የስራ እጅ ይመስላል አይመስልም? እና ሞክሩት። እዚህ ጋር ሲደርቅ ማለት ነው ልክ እንደዚህ ነው የሚፈረፍረው። በእርግጥ በደንብ አልደረቀም። እዩት፣ እንደዚህ ነው የሚፈረፈረው። ፊታችንን እንደዚህ ማሳጅ እያደረግ ነው ቆሻሻውን እናወጣዋለን ማለት ነው። ፊታችን ላይ ያለውን ቆሻሻ ይዞልን ይወጣል። ከዛ በኋላ ፊታችን ጽድት ነው የሚለው። በጣም ነው የሚጸዳው። ከዛ በፈለጋችሁት እናንተ በምትጠቀሙት ሳሙና መታጠብ ትችላላችሁ። እኔ ይሄን ሳሙና ነው የምጠቀመው። በጣም ምርጥ ሳሙና ነው፣ ተስማምቶኛል ለኔ። አያችሁት እንዴት እንዳጸዳው ፊቴን? አያችሁት እንግዲህ እንዴት በቃ ጥርት ነው የሚያደርገው። ይሄን ሳሙና ከፈለጋችሁ ስክሪንሾት አድርጋችሁ መግዛት ትችላላችሁ። በጣም ምርጥ ሳሙና ነው። እዚህ ጋር ጥቋቁር ይሄ አፍንጫችን ውስጥ ጸጉር የሚመስል ነገር እንትን ይልብን የለ ሊወጣብናል፣ እሱን ነገር ያጠፋልናል። ይሄ ሎሽን ደግሞ ብታይ ለገላ ነው የሚለው። በቃ እንዴት ደስ የሚል ሎሽን! የሚገርማችሁ ነገር አሁን እኔ ፊቴን እቀባዋለሁኝ። ፊቴ ከተቀባሁት በኋላ እንደዚህ ስትነኩት ፊታችሁ ቅባት የለውም፣ ግን ለሰው እንደዚህ የሚመስለው በቃ ወዛማ የሆነ እንደተቀባችሁት አይነትም። እንዴት ነው ላያችሁ ላይ ወዛማ ሆኖ ነው የሚቆየው፣ ግን ይሄ እንደዚህ ስትነኩት ቅባት ነገር አይሆንም። እንደዚህ ለይታ ነው። እንዴት ነው የማይጠፋ 24 ሰዓት ነው የሚቆየው።